የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 1 ኃጢአት የማይቆጠርበት ሰው ገጽ 26 ርዕስ እግዚአብሔር ለአዳምና ሔዋን ሕግን ሰጥቷልን? እግዚአብሔር ከሰው ምስጋናን ወይም መታመንን ወይም መታዘዝን ፈልጎ አልፈጠረውም። የሰው ዋነኛ የመፈጠር ዓላማ ከእግዚአብሔር በታች በመሆን ለእግዚአብሔር ክብር መስጠት አይደለም። እግዚአብሔር ይህንን መሰል ክብር የሚያስፈልገው አምላክ አይደለም። መጽሐፍ በዘፍጥረት ምዕራፍ 1 ላይ ከሌሎች ፍጥረቶች በተለየ መልኩ ሰው ለምን እንደተፈጠረ ይነግረናል። የሰው የመፈጠር ዓላማ የእግዚአብሔርን መልክ በምድር መወከል ነው። ሰው የተፈጠረው ከእግዚአብሔር በታች እንዲኖር ሳይሆን በእግዚአብሔር ሙላት በምድር ላይ በገዥነት እንዲኖር ነው። ዲያቆን ሄኖክ ይህንን ሐሳብ ቆንጆ አድርጎ ሲገልጽ እርሱ በመፍጠሩ አንዳች የማያገኝ አንዳች የማይጎድለው በሰው እጅ የማይገለገል በራሱ ብፅዕና ብቻውን የሆነ ገዥ ነው። እንድናመሰግነው ፈልጎ ፈጠረን እንዳንል በባህሪው ዓለም ሳይፈጠር በእርሱ ዘንድ በነበረ ክብር በራሱ የከበረ ነው። እንድናምነው ብሎ ፈጠረን እንዳንል ባናምነውም እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ስለዚህ እግዚአብሔር ሰውን የፈጠረው አንዳች ፈልጎ ሳይሆን በፍቃዱ ነበር ይለናል። በሃይማኖት አስተምሮ ውስጥ ትልቁ ግድፈት የጀመረው እግዚአብሔር ለአዳምና ሔዋን የማድረግና ያለማድረግ ትእዛዝን ሰጥቷል ከሚለው አስተሳሰብ ነው። አንድ ጊዜ እግዚአብሔር ለአዳም እንዲታዘዘው ፈልጎ ሕግን ሰጥቷል በሚለው ስህተት ላይ ከወደቅ ቀጥሎ ያሉትን ብዙ መንፈሳዊ እውነታዎች የመሳሳት ዕድልህ ከፍተኛ ይሆናል። አዳምና ሔዋን በእግዚአብሔር መልክና አምሳል ተፈጥረው ለመኖር አመቺ በሆነው በምስራቅ በኤደን ገነት ይኖሩ ነበር። እግዚአብሔር ሰውን የፈጠረው መንፈሱ ላይ ያለውን መልኩን በምድር በሥጋ ገልጦ እንዲያልፍ ነው። ሰው ይህንን ዓላማውን በስኬት ይጨርስ ዘንድ ጠቃሚ እውነቶች ግልጽ አድርጓል። እነዚህን ጠቃሚ እውነቶች ባጭሩ እንመልከት። የመጀመሪያው ብዙ ተባዙ የሚለው ነው። በቅንፍ ዘፍጥረት ምዕራፍ 1 ቁጥር 28 በእግዚአብሔር አመለካከት ውስጥ መብዛት ምንም አይነት ክፉ ገጽታ የለውም። እግዚአብሔር እንደ ራሱ አይነት የሆነውን እኛን ለመፍጠር መወሰኑ ይህንን ይነግረናል። በብዛት በሆነ ኅብረት ውስጥ ደስ የሚያሰኝ በረከትና ኃይል አለ። በዓለም ላይ የተከሰቱ ረሃቦች በሰዎች ክፋት የተፈጠሩ እንጂ የሰው ቁጥር ስለበዛ የተከሰቱ አይደሉም። ብዙ ተባዙ የሚለው ቃል መውለድን እንጂ ያለ ዕቅድ መውለድን አያበረታታም። እግዚአብሔር እኛን አስቦ በዕቅድ እንደወለደን ሁሉ የሚወልዱ ሁሉ ስለሚወልዱት ልጅ ከመውለዳቸው በፊት ማሰብ ይገባቸዋል። በቅንፍ ያዕቆብ መልእክት ምዕራፍ 1 ቁጥር 18 ለአዳም የተነገረው ሁለተኛው ቃል ግዟት ወይም ግዟቸው የሚል ነበር። በቅንፍ ዘፍጥረት ምዕራፍ 1 ቁጥር 28 መግዛት ማለት ማስተዳደር፣ መቆጣጠር፣ ማሸነፍና ለምንፈልገው ዓላማ መጠቀም ማለት ነው። አዳም በምድር ላይ ከተፈጠረበት ዓላማ ውጪ ለመሆን የሚፈልግን ማንኛውንም ፍጥረት በቁጥጥር ስር እያደረገ እንዲኖር ተባርኳል። የአዳም ምድርን የመግዛት ሥልጣን ምድር ላይ ብቻ ሳይሆን ከምድር የሆነ አስተሳሰብንም ይጠቀልላል። እዚህ ላይ ልናስተውለው የሚገባን እውነት አዳም እየገዛ ሲኖር ተጠቃሚው እግዚአብሔር ሳይሆን ራሱ አዳም መሆኑን ነው። አዳም የማይገዛ ከሆነ ሊገዛቸው የተገቡ ነገሮች ይገዙታል። ምክንያቱም ግዛ የሚባለው ካልገዛው ሊገዛ የሚችልን አካል ነው። በመሆኑም የመግዛት ከፍተኛው ጥቅሙ ለእግዚአብሔር ሳይሆን ለአዳም ነው። ሦስተኛው ለአዳም የተነገረው ቃል አልማ ወይም እንዲያለማ የሚለው ነው። በቅንፍ ዘፍጥረት ምዕራፍ 2 ቁጥር 15 ማልማት ማለት በመንከባከብ ውበትን መጠበቅ፣ ይበልጥ ማስዋብ ወይም ማዘመን ማለት ነው። አዳም በሚኖርባት ምድር በቁጥር እየበዛ ሲሄድ ለሚበዙት ልጆቹ ይበልጥ የምትመች እንድትሆን ማድረግ ይኖርበታል። ነገሮችን ለመጠቀምና ለእይታ ድንቅ አድርጎ መስራት የእግዚአብሔር ባህሪ ነው። ይህ የእግዚአብሔር ባህሪ በአዳም ውስጥ አለ።
አዳም ሲያለማ በአንድ በኩል የፈጣሪው መልክ በሥጋው ይኖራል፣ በሌላ በኩል ደግሞ ለሌሎች ይበልጥ ጠቃሚ የሆነ ነገር ያደርጋል። ይህም ጥቅሙ መልሶ ለሚኖሩበት ለራሳቸው እንጂ ለእግዚአብሔር አይደለም። አንዳንዶች ሥራ መስራት ከውድቀት በኋላ የመጣ ነገር እንደሆነ ይናገራሉ። አዳምና ሔዋን በኤደን ገነት ሥራ ፈት ሆነው በእረፍት ውስጥ እየበሉና እየጠጡ እንዲሁም እየተኙና እየተነሱ እንደሚኖሩ ያስባሉ። በዚህም ምክንያት አሁን ሥራ በመስራታቸው ይበሳጫሉ። ውድ አንባቢ፣ ይህ አስተሳሰብ ስህተት በመሆኑ በዚህ መልኩ ከማሰብ እንድትላቀቅ አበረታታለሁ። መጽሐፍ እግዚአብሔር 6 ቀን ሰርቶ በሰባተኛው ቀን እንዳረፈ ይነግረናል በቅንፍ ዘፍጥረት ምዕራፍ 2 ቁጥር 2። ይሁን እንጂ ይህ እግዚአብሔር ከዚያ በኋላ ፈጽሞ ሥራ ለመስራቱን አይነግረንም። በመሰረቱ ማረፍ ማለት ሥራ ለመስራት ማለት አይደለም። እግዚአብሔር ሁልጊዜ ልጆቹን ለመርዳት መልካምን ሥራ ይሠራል። በቅንፍ ኢሳይያስ ምዕራፍ 43 ቁጥር 13። ሥራ ማቆም ማረፍን አያመለክትም። እውነተኛ እረፍት ውስጣዊ ነው። በመሆኑም አዳምና ሔዋን በኤደን ገነት ውስጥ የማልማትና የማስዋብ ሥራን ይሠሩ ነበር። አራተኛው ለአዳም የተነገረው ቃል ጠብቅ ወይም እንዲጠብቅ የሚለው ነው። በቅንፍ ዘፍጥረት ምዕራፍ 2 ቁጥር 15። ጠብቅ የሚለው ቃል ብዙ ሰዎች በተሳሳተ መንገድ ይረዱታል። አዳም ከመፈጠሩ በፊት አዳም በመሳሪያ የሚጠብቃቸው ሌላ ሰርጎ ገብ አካላት በኤደን ገነት ውስጥ የሉም። ነገር ግን በእግዚአብሔርና በእርሱ መካከል ያለውን ኅብረት ለማበላሸት ወደ ኤደን ገነት የሚመጣን ክፉ ሐሳብ ወደ አእምሮ እንዳያስገባ እየነገረው ነው። ይህ ክፉ ሐሳብ እባብ ይባላል። ይህንን በኋላ በሰፊው እናያለን። የመጨረሻው ለአዳም የተነገረው ቃል ከእውቀት ዛፍ አትብላ የሚለው ነው። በቅንፍ ዘፍጥረት ምዕራፍ 2 ቁጥር 17። ከሌሎቹ ቃሎች በበለጠ ብዙዎች ይህንን ቃል ለአዳም እንደተሰጠ ሕግ ሲመለከቱት ይታያል። ሕግ በባህሪው ቅጣትን ያዘለ ነው። ይህ ቃል ከፍቅር የመነጨ ምክር እንጂ ሕግ አይደለም። እግዚአብሔር ከዚህ ዛፍ ከበላ ትሞታለህ አለው እንጂ እገልሃለሁ አላለው። ለምሳሌ ወደ አንድ ክፍለ ሀገር እየሄድክ በዚህ አቋራጭ መንገድ አትለፍ የሚል ጽሑፍ አየህ እንበል። ይህ ጽሑፍ ሕግ የሚሆነው ካለፍክ ተከትሎ መጥቶ የሚይዝህ የሕግ አካል ሲኖር ብቻ ነው። የዚህ ጽሑፍ ዓላማ ተላላፊውን መንገዱ መሃል ላይ ካሉት አውሬዎች ከአደጋ ለመጠበቅ ከሆነ ጽሑፉ ሕግ ሳይሆን ከፍቅር የመነጨ እውነት ነው። አምስቱ የእግዚአብሔር ቃሎች ለአዳም በነጻነት ላይ የተመሠረተ የልጅነት ሕይወት እንዲኖር የተነገሩ ከፍቅር የመነጩ አባታዊ እውነት እንጂ በአዳም ላይ የተጫኑ ሕጎች አይደሉም። ነገር ግን አዳምና ሔዋንም መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላ ቀን ሞትን ትሞታለህ የሚለውን ቃል የሰሙት እንደ ጠቃሚ እውነት ሳይሆን እንደ ሕግ ነበር። በቅንፍ ዘፍጥረት ምዕራፍ 2 ቁጥር 17። ሕግ በሰው ልብ ውስጥ ጥርጣሬን፣ ፍርሃትን፣ ደካማነትንና ትዕቢትን የሚፈጥር ምድራዊ አሰራር ነው። በቅንነት ያልተሰማ እውነት ሁሉ ሕግ ይሆናል። እንደ ሕግ የተቀበልከው እውነት ሁሉ ዞሮ ደካማና ባሪያ ያደርግሃል። ኢየሱስ ለትርፉ የተነገረውን የጌታውን መልካም ቃል እንደ ሕግ በመቀበል ስንፍናንና ጥርጣሬን ስላሳየው አገልጋይ የተናገረው ምሳሌ የዚህ ማሳያ ነው። በቅንፍ ማቴዎስ ምዕራፍ 25 ከቁጥር 14 እስከ 30። ሔዋን ስለ ዛፉ ሊኖራት የሚገባው ዕውቀት እግዚአብሔር ትሞታላችሁ እንዳለ ሳይሆን ከዚህ ፍሬ ከበላን እንሞታለን የሚል መሆን ነበረበት። ነገር ግን ሔዋን የምታምነው እንደምትሞት ሳይሆን እግዚአብሔር ትሞታላችሁ እንዳለ ብቻ ነበር። በቅንፍ ዘፍጥረት ምዕራፍ 3 ከቁጥር 2 እስከ 3። ሕግ በባህሪው ጥርጣሬን ይፈጥራል። ጥርጣሬ ደግሞ ቅንነትን ያሳጣል። ሔዋን እግዚአብሔር ሕግ እንደ ጫነባት እያሰበች ስለነበር እግዚአብሔር ያላለውንም ጭምር አትንኳትም ብሏል በማለት ስትናገር ታያለ። ሔዋን የእግዚአብሔርን ዕውቀት አምና ቢሆን ኖሮ ለራሷ ስትል ፍሬውን አትበላም ነበር። እባብ ሔዋን ሐሳብ ውስጥ ሕግ ሆኖ የተቀመጠውን ከበላችሁ ትሞታላችሁ የሚለውን እውነት ከበላችሁ ጠቢብ ትሆናላችሁ በሚል ሌላ ሕግ ቀየረው።
ዩኒቨርሲቲ ውስጥ ሕግ ሳጠና የተረዳሁት ነገር ሁል ጊዜ አንድ ሕግ ስታረቅ ይህ ቀድሞ የረቀቀው ሕግ ሌላ ሕግ እንድታረቅ እንደሚጠይቅህ ነው። ሕገ መንግሥት ብቻ ይበቃናል ብለን ያልተቀመጥነው ለዚህም ነው። ሕገ መንግሥቱን ለማስፈጸም አዋጅ ታረቃለህ። አዋጁን ለማስፈጸም ደንብ ታረቃለህ። ደንቡን ለማስፈጸም መመሪያ ታረቃለህ። እነዚህን ሕጎች የወንጀለኛ መቅጫ ሕግና የፍትሐ ብሔር ሕግ ብለህ ትከፋፍላቸዋለህ። ከዚያም በእነዚህ ሕጎች ሰዎችን ለመዳኘት የወንጀልና የፍትሐ ብሔር ሥነ ሥርዓት ሕግ ተብሎ ሌላ ሕግ ይረቃል። በተመሳሳይ መልኩ በርዕስ እየከፋፈልክ ሌላ ብዙ ሕግ ታረቃለህ። አንድን ቃል እውነትና ሕግ የሚያደርገው ፍቅር ወይም ጥላቻ ነው። እንደሚጠላ የምታስበው አካል ወይም የምትጠላው አካል ምንም ቢነግርህ እውነት ሳይሆን ሕግ እየጫነብህ ወይም የሆነ የሚያስፈልግህን ነገር እየከለከለ እንደሆነ ለማሰብ ትገደዳለህ። የሕግ አስተሳሰብና ቅጣት የአንድ ሳንቲም ሁለት ገጽታዎች ናቸው። የሕግ ባሪያ የሆነ ሁሉ ከሕጉ የሚመጣውን ሞት በመፍራት ለመታዘዝ ይሞክራል። ነገር ግን ይህ ፍራቻ ሕጉን እንዲፈጽም አቅምን አይፈጥርለትም። በተቃራኒው ሕጉን በመጣስ ከሕጉ ሰጪ ጋር ጠበኛ ሆኖ እንዲኖር ያደርገዋል። በአዳም ምክንያት የሰው ልጆች የገባንበት የሞት ሕይወት ይኸው ነው። እውነት በባህሪው ነፃ ያወጣል፣ ነገር ግን ሕግ ሰውን ባሪያ ያደርጋል። እግዚአብሔር የሰው ልጆችን የፈጠረው ለነፃነት ነው። ሊናገር የሚችለው ሕግን ሳይሆን እውነትን ነው። እውነት ተናጋሪውን እንድትወደው ብቻ ይጠይቅሃል። ሕግ ግን ለተናጋሪው እንድትሠራ ያስፈራርሃል። አንድን ሕፃን ልጅ እሳት ውስጥ እጅህን እንዳትከት ያቃጥልሃል ብትለው ይህ ንግግር እውነት እንጂ በምንም መለኪያ ሕግ ሊሆን አይችልም። ለጥቅምህ የተነገረ ቃል ሁሉ እውነት ነው። እውነትን እንደ እውነት ማወቅ የነጻነት ምንጭ ነው። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 32 እውነትን እንደ ሕግ መቀበል የኀጢአት ባሪያ ያደርጋል።